comes now towards the finish line. He's into the finishing straight now. It's 150 metres long. Yomif Kejelcha driving for the line. The world record is 12:49. That might be out of reach, but can he set a new record here for Herzegovina? 12:53 is the target. It's going to be mighty close as he comes towards the line. 47, 48, 49, 50. Look at the clock above the line. Kejelcha may have matched there his own record from 2022. It is super quick by Yomif Kejelcha yet again. It's a time that has been touched by only 2 or 3 other men in history. በጣሊያን ቦልዛኖ ከተማ በተካሄደው 50ኛው የዓመታዊ የጎዳና ላይ ሩጫ ኢትዮጵያውያን አትሌቶች በከፍተኛ ድል ተመልሰዋል። እጅግ አስገራሚ ውጤት ነው ያስመዘገቡት። በሁለቱም ጾታ ጣሊያኖ ከተማ ላይ የተካሄደው ውድድር ላይ በተለይ ዮሚፍ ቀጀልቻ ደምቆ ያለበትን ጊዜ ነው ያሳለፈው። ሰላም የቻናላችን ቤተሰቦች የሰዓቱን ስፖርታዊ መረጃዎች ይዘንላችሁ መተናል። አብራችሁን ቆዩ ጋብዛለን። መረጃው ሌሎችም ደርሱ ላይ ሼር ሰብስክራይብ በማድረግ አብራችሁ እንድትቆዩ የጋበዝን። ዮሚፍ ቀጀልቻ የት እንደሮጠ ምን አይነት ድል እንዳስመዘገበና በመዘገበውን አስገራሚ መረጃ አያይዘን የምንነግራችሁ ነው የሚሆነው። አብራችሁን ቆዩ። በጣሊያን ቦልዛኖ ከተማ በተካሄደው 51ኛው የጎዳና ላይ ሩጫ ኢትዮጵያውያን አትሌቶች ከፍተኛ ድል ቀንቷቸዋል። የወንዶች 10 ኪሎ ሜትር ከፍተኛ ሯጮች ውድድር ነው የተካሄደው። በዚህ ውድድር ላይ አትሌት ዮሚፍ ቀጀልቻ አዲስ የቦታውን ክብረ ወሰን በመስበር በታላቅ ብቃት አሸንፏል። ዮሚፍ ቀጀልቻ በ27 ደቂቃ 42 ሰከንድ በመግባት ክብረ ወሰኑን አሻሽሏል። ዮሚፍ ባለፈው ዓመት ታደለ ኃይሌ በቀለ ተይዞ የነበረውን ክብረ ወሰን በ17 ሰከንድ ማሻሻል ችሏል። ሁለተኛ የወጣው ደግሞ ታደለ ኃይሌ በቀለ ነው። በ27 ደቂቃ በ47 ሰከንድ ሁለተኛ ወጥቷል። ሶስተኛ ደረጃ ላይ ጣሊያናዊ አትሌት በ27 ደቂቃ በ57 ሰከንድ ሶስተኛ ሆኖ አጠናቋል። የፈረንጆቹን አዲስ ዓመት አስታከው ከሚካሄዱ ውድድሮች አንዱ በሆነው በጣሊያኑ ክላሲክ 10 ኪሎ ሜትር ውድድር ዮሚፍ ቀጀልቻ ባለድል ሆኖ ነው ያጠናቀቀው። ርቀቱን ለማጠናቀቅ ላይ እንደገለጽንላችሁ በ27 ደቂቃ አካባቢ ማሸነፍ የቻለ የስፍራው ክብረ ወሰን መሆኑ ተመዝግቧል። የቀደመው የክብረ ወሰን ባለቤት ጥላሁን ኃይሌ በ5 ሴኮንዶች ዘግይቶ በመግባት ሁለተኛ ደረጃ ላይ የተቀመጠው ልቅና አምባው በኮርስ ዲል ናሶስ በውድድር ባርሴሎና ላይ አሸንፋለች። ሌላኛዋ አትሌት ማለት ነው። ሴት አትሌታችን በአመዛኙ በአገር አቋራጭ ውድድሮች ላይ የምትታወቀው አትሌቷ ይህን የ5 ኪሎ ሜትር ውድድር ለማሸነፍ የወሰደባት 14 ደቂቃ ከ23 ሰከንድ ነው። ይህ ሰዓት የስፍራው ክብረ ወሰን ሆኖ ከመመዝገቡ በተጨማሪ በርቀቱ ታሪክ 5ኛ ፈጣን ሰዓት ሆኗል። ፈረንሳይቷ አኒስ ጌልሜት ሁለተኛ ስትሆን እንግሊዛዊቷ ጄም ሬኪ 3ኛ ደረጃን ይዛ አጠናቃለች። ዮሚፍ በሮጦበት ውድድር መጨረሻ አካባቢ የፈጠረው ፈጣን ፍጥነት አሸናፊቱን ያረጋገጠ ሲሆን ታደለ ኃይሌም ቢሆን የራሱን የቀድሞ ክብረ ወሰን በሰበረበት ሰዓት ሁለተኛ ሆኖ አጠናቋል። በሴቶች 5 ኪሎ ሜትር እንግዲህ ከላይ ጀምሬ እንደነገርኳችሁ ማለት ነው። በሴቶች ውድድር የጣሊያኑ አትሌት ናዲ ባትሎቲ ሶስተኛ ተከታታይ ጊዜ በማሸነፍ ታሪክ ሰርታለች። ሁለተኛ የወጣችው ጣሊያናዊት ነች። ኢትዮጵያዊቷ አትሌት ክስናት ዓለም ደግሞ በ16 ደቂቃ 05 ሰከንድ በመግባት ሶስተኛ ደረጃን ይዛ አጠናቃለች። የ21 ዓመቷ ወጣት ኢትዮጵያዊት አትሌት ክስናት ዓለም በውድድሩ መጨረሻ ላይ በነበረው ብርቱ ፉክክር ሶስተኛ በመውጣት የናስ ሜዳሊያውን አግኝታለች። ኢትዮጵያ በወንዶች የበላይነት ባጠናቀቀችበት ውድድር አንደኛና ሁለተኛ ደረጃ ይዘው ነው በማጠናቀቅ የቻሉት። ውድድሩ የተካሄደው በቦልዛኖ ታሪካዊ ጎዳናዎች ላይ ሲሆን አየር ሁኔታ ቀዝቃዛና ፀሐያማ ነበር። ከ10 ሺህ በላይ ተመልካቾች በጎዳና ላይ በመገኘት አትሌቶቻቸውን አበረታተዋል። በዚህ መሰረት እንግዲህ ዮሚፍ ቀጀልቻ እጅግ አስገራሚ ውጤት በማምጣት ማሸነፍ ችሏል ማለት ነው። አትሌት ዮሚፍ ቀጀልቻ እንግዲህ እንደሚታወቀው በኢትዮጵያ ስፖርት ታሪክ ውስጥ ልዩ ቦታ ካላቸው አትሌቶች መካከል አንዱ ነው። በታታሪነቱ በረጅም ቁመቱና በማይበገረው የፉክክር መንፈሱ ይታወቃል። ስለ ዮሚፍ ቀጀልቻ እንግዲህ የሚነገሩ አስደናቂ አነቃቂ ታሪኮችም አሉት። በዓለም የቤት ውስጥ ክብረ ወሰን ባለቤት ነው ኢንዶር እያሉ የሚጠሩታል። ዮሚፍ በዓለም አቀፍ ደረጃ ስሙ በግሉ እንዲነሳ ካደረጉት ታሪኮች አንዱ በቤት ውስጥ ሩጫ ያለው አስደናቂ ብቃት ነው። እንደ አውሮፓውያን አቆጣጠር በ2019 በቦስተን በተካሄደው ውድድር የአንድ ማይል ሩጫን በ3 ደቂቃ በ47 ሰከንድ በመግባት በዓለም ክብረ ወሰን ሰብሯል። ይህ ውጤት እስካሁን ድረስ በታሪክ ፈጣኑ የቤት ውስጥ የማይል ሩጫ ተብሎ ይመዘገባል። ከወጣቱነት ጀምሮ እንግዲህ አስገራሚ ታሪኮችን ሲያስመዘግብ የነበረ አትሌት ነው። ዮሚፍ ገና በታዳጊነቱ የማይሸነፍ ተብሎ ይታወቅ ነበረ። በዚህም በ2013 በዓለም የታዳጊዎች ሻምፒዮና፣ በ2014 በዓለም ወጣቶች ሻምፒዮና ወርልድ ጁኒየር ሻምፒዮንሺፕ ላይ በ3000 ሜትር እና በ5000 ሜትር የወርቅ ሜዳሊያዎችን በቅደም ተከተል በመውሰድ የወደፊት ኮከብነቱን ገና በልጅነቱ
ነበር ያሳየው። ዮሚፍ በረጅም ርቀት ሩጫም ልዩ መሆኑን ያሳየው በቅርቡ በ2024 በቫሌንሺያ ግማሽ ማራቶን ላይ ነበረ። 57 ደቂቃ 30 ሰከንድ በሆነ ሰዓት በመግባት የዓለም ክብረ ወሰንን ሰብሯል። ይህ ውጤት ዮሚፍን ከቤት ውስጥ ሯጭነት እስከ ጎዳና ላይ ሩጫ ድረስ በማንኛውም ርቀት ተወዳዳሪ መሆኑን አረጋግጧል። ዮሚፍ በውድድሮች ላይ ያለው ስሜታዊነትና ለድል ያለው ጥማት በጣም ይታወቃል። ታሪካዊ ፉክክሩ መካከል ከሰሞኑ በጣሊያኑ ከተማ አሸናፊ ሆኖ የራሱን ክብረ ወሰን ያሻሻለበትም እንግዲህ ተጠቃሽ የሚደረግ ነው። ዮሚፍ በአንድ ውድድር ላይ ተሸንፎ ካጠናቀቀ በሚቀጥለው ውድድር ላይ በበቀል ስሜትና ለበለጠ ዝግጅት የመመለስ ልምድ እንዳለው አብሮት የሮጡ አትሌቶች ይናገራሉ። የአሸናፊነት ስለልቦናው ለብዙ ወጣቶች በአርአያነትም ይጠቀሳል። ዮሚፍ ረጅም ቁመት ያለው በመሆኑ የሩጫ እርምጃው በጣም ረጅም እንደሆነ ይነገራል። ይህ ደግሞ ውድድሮች በመጨረሻ አካባቢ ስፕሪንት በማድረግ ወይም ፍጥነት በመጨመር ትልቅ እድል ይሰጠዋል። ሜዳ ላይ ሲሮጥ ያለው ግርማ ሞገስ ብዙዎች ዘ ጂያንት ኦፍ ኢትዮጵያ የኢትዮጵያ ግዙፉ በሚል ስም እንደሚጠሩትም ይታወቃል። በአጠቃላይ ዮሚፍ ቀጀልቻ በታሪክ ውስጥ ከቤት ውስጥ 1 ማይል እስከ 21 ኪሎ ሜትር ግማሽ ማራቶን ድረስ የዓለም ክብረ ወሰን የያዘ ብቸኛ ኢትዮጵያዊ አትሌት ሊባልም ይችላልና ዛሬ ላይ የሚያስመዘገበው በጣሊያኗ ከተማ ያስመዘገበው ድል የ10 ኪሎ ሜትር ድል ከዚህ ጋር የሚያያዝ ነው። እንኳን ደስ አለህ እንለዋለን። በቀጣይም እንግዲህ ዮሚፍ የሚሮጥባቸው ውድድሮች እንደሚኖሩ የታወቀው በተለይ በመጪዎቹ ፈረንጆቹ አዲስ ዓመት የተለያዩ ውድድሮች ላይ እንደሚሳተፍ መረጃዎች ያሳያሉ። እንግዲህ ለአቶ ያዝንላችሁ መረጃ ይሄን ይመስላል። አብራችሁን ስለቆያችሁ ያመሰግንን። መረጃዎችን በዚሁ እንጨርሳለን። ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። መረጃዎቹን ላይክ፣ ሼር በማድረግ ሌሎች እንዲዳረስ ልታደርጉ ደስ ይለናል። አብራችሁን ስለቆያችሁ እናመሰግናለን። ሰላም።